ይህም በእግዚአብሔር ኃይል ቀላል ነው። ይህም በእግዚአብሔር ኃይል ቀላል ነው። እኔ ዩሲያስ ያለልኬ ኢዚቴክ ለኢባሱ ተማሪዎች የሰጠው የመጀመሪያው የስኮላርሺፕ እድል ተካፋይ ነው። ማቲያስ ግንባሩ እባላለሁ። የቅርብ ጊዜ የወሎ ዩኒቨርሲቲ ምሩቅ ነኝ። ኢዚቴክ ለኢባሱ ተማሪዎች የሰጣቸውን ስኮላርሺፕ መካከል የመጀመሪያ ዙር ተጠቃሚ ነኝ። እኔ ሚሮዛ ዳይት ነኝ። የሴንት ሜሪ ዩኒቨርሲቲ ምሩቅ ነኝ። ኢዚቴክ ለኢባሱ ተማሪዎች የሰጠው የመጀመሪያ የስኮላርሺፕ እድል ተካፋይ ሆኛለሁኝ። ኢዚቴክን በኳሊቲ ጥራቱና በፕራክቲካል በሆነ የማስተማር ሂደቱ በጣም ወደዋል። በትምህርት ጥራቱ እንዲሁም ሁሉ ነገር ቀላል እንደሆነ እያሰብን እንድንማር ስላደረገን ኢዚቴክን በጣም ወድጀዋለሁ። ታዲያ ኢዚቴክን ምን ይለየዋል? ኢዚቴክ ልዩ የሆነ የትምህርት አሰጣጡ እጅጉን ይለየዋል። እሱ ብቻ አይደለም፣ ኢዚቴክ ውስጥ ትምህርት ብቻ ሳይሆን የምንማረው ህይወትንም ጭምር ነው። ይህንን እድል ሌሎች ወንድሞችና እህቶቼ እንዲያገኙ ትመኝላቸዋል። ሌሎች ዩኒቨርሲቲ ምሩቃን እንዲሁም ጓደኞቼ እንድል ቢያገኙ በጣም ደስ ይለኛል። ይህን የሆነ ልዩ እድል እኔ ጋር ብቻ እንዳይቀር ስል ዛሬ እዚህ መጥቻለሁ። ተባረኩልኝ። ሱሳይዳል ውስጥ ዲፕሬሽን ውስጥ እየገባ ያለ በጣም ብዙ ወጣት አለ። ልጆች እግዚአብሔር ናቸው። ወጣቶች የኛ ልጆች የማይመስሉ እግዚአብሔር ልጆች ናቸው። አይገርማችሁ? ራሷን ልታጠፋ ነበር። ኦልሬዲ አንድ አቴምፕት አድርጋለች። በሁለተኛው የሚሰማው እግዚአብሔር ለዚህ ነው፣ የጸሎት መልሱ ነው። ለኛ እዚህ እንደ ልመና ነው፣ ለነሱ ግን የመኖርና የመሞት ጉዳይ ነው። ለእግዚአብሔር ደግሞ ማን ይላክልኛል ማን ልላክ ነው። ፋሲካችን ዛሬ ሆኖ ኢየሱስ ተተፍቶበት ነው፣ ተቆርሶ ነው። መቆረስ ከሱ ተምረናል። እኔም ጌታ ሲናገረኝ የተናገረኝ ለእህቶችሽ፣ ለወንድሞችሽ፣ ለእናትሽ፣ ለአባትሽ በደንብ ተቆርሰሻል፣ በረከት ሆነሻል፣ ቤተሰቦችሽ የሚመሰክሩልሽ። ግን አንድ ድሃ ግን አልተቆረሽ። እሺ ሌኒ በጣም ነው ደስ ያለኝ ዛሬ ስላገኘሁሽ። ብዙ ነገሮችን እየሰራሽ ነው፣ ወጣቶች ላይ እየሰራሽ ነው። የብዙ ሰዎች ኃላፊነትና ሸክም ሊሆን የሚገባውን ነገር በራስሽ እንግዲህ ለመሸከም እየሞከርሽ ነው። እኛ ደግሞ በምን ልናግዝሽ እንደሚገባ ማወቅ ስለምንፈልግ እና ስለምትሰሩ ፕሮጀክት አንዳንድ ነገሮችን እንድታካፊን እንፈልጋለን። በመጀመሪያ ትንሽ ስለራስሽ ብትነግሪን፣ እኔም አንቺን የማያውቁ ተከታዮች ስላሉኝ ለነሱ እንዳካፍል ስለራስሽ ትንሽ ብትነግሪን ደስ ይለኛል። እሺ ሀና ኃይሉ፣ በእውነት so wonderful to meet you። በጣም ደስ ብሎኛል ካንቺ ጋራ እንደዚህ ደግሞ በዙም በአካልም ባይሆን በዙም አይቼ ብዙ ምስክርነትሽን ብዙ የሚያስደንቅ ስራ ጌታ እየሰራ ያለውን ባንቺ እያየሁ ነው። ዛሬ ደግሞ ካንቺ ጋራ ኢንተርቪው ላደርግ እዚህ ስላለው ደስ ብሎኛል። በጣም ደስተኛ ነኝ። እግዚአብሔር ይባረክ። እናንተ በቃ ፍሮንት ላይን ፋይተሮች ነው ማረጋችሁ። በተለይ ሚዲያው ላይ ያላችሁ ቅዱሳኖቼ ወንድሞቼ፣ እኛ ተደብቀን ነው ፊት ናችሁና ብዙ ነገር ነው የሚደርስባችሁና አድናቂሽ ነኝ። ተባረኪልኝ። እኔ እንግዲህ ሌኒ ይባላለሁ። ሌኒ ዘገየ ፊኒክስ አሪዞና ነው ያለሁት። ዳላስ ቴክሳስ ነው ዩኒቨርሲቲ በኮምፒውተር ሳይንስ ተመርቄ እዛ 10 ዓመት አገልግያለሁኝ። በኳየር አገልግያለሁ። ከዛ ደግሞ እኔና ባለቤቴ የተለያየ ስቴቶች በመዞር ብዙ ቸርቾች ማገልገል ችለናል። የኔ እንግዲህ እዚህ ሀገር ከተመረኩ በኋላ ወደ 20 ዓመት በሶፍትዌር ኢንጂነሪንግ ሰርቻለሁ። ብዙ ስራዬ ሴቶችን ብዙ የሉ ፊልዱ ላይ፣ በተለይ ደግሞ ጥቁሮች የሉ፣ በጣም ትንሽ ነው። ማጆሪቲ ወንዶች ኤዥያኖች ያሉበት ኦፖርቹኒቲዎች ላይ ነው ሰራ የነበረው። እግዚአብሔር ስሙ ይባረክ። እየረዳኝ ያው it's really hard to penetrate through them። ብዙዎች ያውቃሉ፣ እዚህ ሀገር አሜሪካ ያሉ ያውቃሉ። ፔኔትሬት አድርጎ የስራውን ኦፖርቹኒቲ እዛ ውስጥ ተጋፍቶ ለሙስ ቢኮዝ እነሱ በጣም ይረዳዳሉ፣ በጣም ይተጋገዛሉ፣ በጣም ይከባበላሉ። ስለዚህ ሶሳይቲም ተቀብሏቸዋል ስለሚከባበሉ። የመጣጣል ነገር ሳይሆን ተያይዞ የመውጣት ነገር ነው ያላቸው። ትንሽ ከኛ ተቃራኒ ናቸው። 100% እዛ ውስጥ ለመግባት እና ለመቆየት ከባድ ነው። you have to scale up, you have to be highly competitive። እግዚአብሔር እየረዳኝ ከጸሎትም ጋራ I was able to stay in that field። በሊደርሺፕም like ሊድ እያደረኩ ብዙ ቆይቻለሁ ማለት ነው። ይሄ ነው እንግዲህ ባክግራውንድ። በጣም አሪፍ። አሁን በምን ላይ ነው እየሰራሽ ያለሽው? ከረንትሊ ፕሮጀክቱ አለ የወጣቶች ላይ የምትሰሪው። ከዛ ውጪ በጠቅላላ ፕሮፌሽንሽ ምንድነው የሚባለው ስሙ? አሁንስ ምንድነው የምትሰሪው? ለኑሮ የምትሰሪውስ ምንድነው? እሱን ብትነግሪኝ። ሶፍትዌር ኢንጂነሪንግ ነው የሚባለው ፕሮፌሽኑ። that's what it is። ሶፍትዌር ኢንጂነር ላይ
So since 2023 is when I started ይሄንን ያው ከታች ረቂቅ የንጉስ ሴት ልጅ ጋራ ያደረኩት ሙሉ ኢንተርቪው አለ። እሱንም ሊንክ እናስቀምጥላችኋለን። ወደዛ አልሄድም ያንቺን ጥያቄ አድረስ ለማድረግ ስል ከዛ በፊት እንዴት ወጣቶችን ማገልገል የሚባለው ነገር እንዴት ተጀመረ የሚለው ነገር እዛ ላይ መልሼዋለሁ። አሁን ግን በ2023 again ወጣቶችን በተለይ ደግሞ ሴቶች ልጆች ነው ጂኒየስ ሆነው ዩኒቨርሲቲ ምሩቃን ሆነው ኮምፒውተር ሳይንስ ኢንጂነሪንግ ተምረው ብቁ እንዳሉ እንደዚህ ነገር አለ። በጣም ግሎባሊ አለ ኢሹ ሴት ልጅ እንደማትችለው አይነት ነገር ነው በቴክኖሎጂው ዓለም ላይ አታይም። ብዙ ሰው ግፊትም አለ። እኔ በደንብ በጣም ብዙ ኤክስፒሪየንስ ያደረኩት ግፊት አለ። ልክ እንደማትቺ ሉክ ዳውን ፕሮጀክት ወይ ሪዞልቭ አድርገሽ ስቴጂ where did you get it አይነት ነገር ነው። ላይክ ሌስ ማይንድ እንዳለን ከነሱ ሌስ ኤቢሊቲ ኮዶች እንዳለን ሁሉም አይደለም። በተለይ ኤዥያኖቹ ጋር አለና ሴቶቻቸው እኛ ሀገር አለ እንዴት ነው የጓዳ ነገር ብቻ እንደምትችላሩ የማድረግ ነገር አለና አሁን በጣም እየተለወጠ ነው። ግን ህንድም ደግሞ በይበልጣል እዛ so literally አንድ ህንድ መጥቶ where did you get this from ያለኝ ጊዜ አለ እና ደነገጥኩ። ልክ ህፃን ልጅ ነው እንደሆንኩና እንደሚያናግረኝ ነው ያደረኩት because that's like after being a professional for many years እና እንደ ጥያቄ because I'm a professional software developer that's where I got it from አልኩት ማለት ነውና እንደዚህ አይነት ደሳስ ማይሉ እንትኖች አልፌያለሁኝ። so ኢትዮጵያ ያሉ ወገኖቼ ሴቶች በተለይ እህቶች ኢንጂነሮች ኮምፒውተር ሳይንስ ተመርቀው አሁንም ጠባብ ነው ኢትዮጵያ ለወንዱም ለሴቱም በጣም የለም የስራ ዕድል ብዙ የለም ማለት ይችላል for talents that's a story ግን ደግሞ on the top of that ደግሞ ሴት በመሆንሽ ብቻ እኩል በቃ ተወዳድረሽ እኩል ፕሮጀክት ሰርተሽ እኩል ታከታች ጀምረሽ እኩል ደክመን በአንድ አይነት ጭንቅላት እንደውም የተሻለ ግሬድ አምጥተው ሲመረቁ ሻክ ሆነዋል like totally rejected so እሱ was a forcing drive 2023 ላይ have to do something ያሰኘኝ። በዚህ ሳይድ ቴክኖሎጂ ሾርቴጅ አለ በጣም alarmingly በአሜሪካኖቹም ህንዶቹም ሁሉ ኤዥያኖቹም ሁሉም መግባት ያለበት እሱ ነው ያለው። ምክንያቱም አሁን አንድ ቤት ሲሰራ ስብ አንቺ አለሽ ባለቤትሽ አለ አንቺ በር ላይ ውጪ ያቆምሽና or ደግሞ you're not involved in any of the design any of the whatever needs to be done to ሊሆን ይችላል ፈርኒቸሩ ሊሆን ይችላል ምንም ነገር ሳይየለሽም ሲያልቅ ነው የምትገቢበት ባይ ስንቶቻችን ደስ እንሰኛለን። ምንም ያንቺ ቦታ አይኖርበትም። I'm going to fix it the way it is ቤቱም ፍሬሙን ሁሉ ገዛዋለሁ ፈርኒቸሩንም ዲዛይኑንም ሁሉ ነገር ከዚህ ገብተሽ ግን ኢንጆይ አድርጊበት። አሁን እንደዛ ነው ዲጂታል ዓለም እየሆነ ያለው literally ቦንዶች ነው ፕሮዲዩስ የሚደረገው ብዙ ሶፍትዌሮች ብዙ ሶሻል ሚዲያ እንደዚህ ሴቶች ግን ያው ገብተን ምንም ምርጫ የለንም እንጠቀም። እንደዚህ ነው ብዙ ጌም ምናምን ወንድ ተኮር የሆነ ነገር ነው። ሴቶች ካልገቡ ሴት ተኮር ነገር አይሰራም። so desperate ነው ዲጂታል ማርኬት ሴቶችን ማብቃት አብቅቶ እዛ ላይ ኢንፍሉዌንሰር እንዲሆኑ ማድረግና ኢትዮጵያ ደግሞ እንደውም ተመርቀው ኢንተረስቱ ያላቸው ሲባል I said I have to do something so ደሞዝ እየከፈልኳቸው ቀጠራን ያደረኩት መጀመሪያ ልጆች ግን ደግሞ ወንዶችን ደግሞ ማስወጣት አልችልም because ወንዶች ተባባቻ cannot exclude that but it has to be majority women inspire ማድረግ አለብኝ ለወንድሞችም ደግሞ ድመክፈት አለብኝ በሚለው ሰው ሴቶችና በሁለት ወንዶች ነው የጀመርኩት። ደሞዝ እየከፈልኩ ትሬን ቴክኖሎጂን ትሬን ማድረግ ሶፍትዌር ዴቨሎፕመንት ፍሮንት ኤንድ ዴቨሎፕመንት ፉል ስታክ ዴቨሎፕመንት እሱን ለ2 አመት ሰጠኋቸው ማለት ነው። የ2024 ላይ ከአመት በኋላ ማለት ነው ምንድነው ያየሁት ይሄ ነገር ይሰራል ማለት የራሴንም ፖቴንሻል አየሁ። አንዳንዴ ያናቀው ነው አንቺ እና ኃይሉ ኢትዮጵያ ሆነሽ ብዙ ነገር ሰርተሻልና ብዙ ነገር በራስሽ ከልጅነትሽ ጌታም ያለማመደሽ የሚያሳይሽ ነገር ነበር። አሁን ስትመጪ ዋው ምትዩ ነገር አንዳንድ ጊዜ ስትንቀሳቀሺ ዋው know how to do this I have this like I see በጣም ብዙ ነገር እያየሽ ነው ያለው ፖስቲንግ የቲን ጌሽ ትልቅ ነገሮችን ከታዋቂ ሰዎች ለመማር ይሄን ግን ቢልድ ያደረግሽው እዚህ ጋር እዚህ መጥተሻል ለማን መጥቶ ኢንከሬጅ ስላደረገሽ አይደለም ኦልሬዲ ቢልድ ያለፍሽበት እንደ ዳዊት ከድብና ከአንበሳ ጋራ መጋደል ከዛ አሁን ፊርለስ ነሽ አሁን ሳይስ አስፈራሲ የሆነ በቃ like ደልዳላ ሜዳው ያ ተራራው ጊዜ አንተ ቁልቁለት እንደምግባ ግን ያን ሳይሆኑ ግን እዚህ ጋር ድረስ አይቻል እውነት ነው that in order to be here እና
ያ በጣም አሪፍ። በሴቶች በወጣቶች ላይ እየሰራሽ ያለሽው ብዙ ነገር አለ። ስትጀምሪ እንዴት ነበረ? የቱ ጋር ነው የጀመርሽው የሚለውን በአጭሩ ሼር ብታደርጊን እና ከዛ ደግሞ አሁንስ ምን ላይ ነው ያለው የሚለውንም ብትነግሪኝ ደስ ይለኛል። እሺ ያ ስጀምር አምስቱን መረጥኩኝ። እነሱን ትሬን እያደረግኩ ከአመት ሌላ እንደገና ውስጥ የቸኮለ ማለት ሞር ብዙ ናቸዋ። ሌላ 5 ጓደኞችም እንደዚህ ፍሬንድም እንትንም ኢቨን ህንዶችም ተባብሯል። ጓደኞች ፈንድሬዝ በማድረግ አድርጌ ሌሎች 5 ልጆች ጨመርኩ ማለት ነው። እዛ ውስጥ ነው ቲናም ታውቂያታለሽ። እሷም የጀመረች የፓስተር አሊ የባለቤቱ እህት ማለት ነው። እነሱንም ትሬን እያደረግኩ ሶፍትዌር ላይ ዌብሳይት ላይ እንትን ነው ማሰራችን የነበረው ቴምፕሌቶች ሶፍትዌሮች መጠቀም የምንችለው ሪዩዝ ማድረግ የምንችለው አሰብኩት የነበረው በህንዶቹ ባየሁት ማለት ነው። እዚህ እየሰሩ እዚህ ትሬን እያደረጉ ህንድ ሀገር ነው የሚለው ስራው ጎሌ እሱ ነው። ወደ ህዝቤ ደግሞ ወደ ወጣቶቹ ያሰለጠንኳቸው ስራ ምትችል እና መስሪያ ቤቶች እየሄድኩ ስጠይቃቸው ላንቺ እንሰጥሻለን ግን ኦነስት መሆን ስላለብኝ እዛ ነው የሚሰራው እና አውትሶርስ ነው ማድረገው ልጆቹን ነው ምስል ኢትዮጵያ የታወቀች ስላልሆነች ብዙ ጥቁሮችም እንደ ጥቁርም እንደ ኢትዮጵያን ብዙ ገና አክሴፕታንስ አላገኘንም። በዚህ ስላፕሩፍ አላደረግም ራሳችንን። የተወሰኑ ሰዎች በየግሉ አርጎ ሊሆን ይችላል። አሁን ትንሽ ፕሮጀክት ራን የሚያደርጉ የራሳቸው ካምፓኒ ያላቸው ራሳቸውን ፕሩፍ አድርገው ለራስ በቂ የሚሆን ለራሳቸው እየወሰዱ ግን እንደ ግሎባሊ ግን ዶን ሻይን እንደ ህንዶቹ እንደዛ አይነት ስምም ስለሌለ ያ ነው እንትኑ። ግን ህንድ ሀገር ናቸው ቲሞች ምናምን ብል ሌላ ስቶሪ ነው የሚሆነው። ከዛ ሰው እኔም ዲድ ሳረግ እዚህ ሀገር ሆኜ እዚህ ሀገር የተወሰነ ኢንጂነሮች እንሆናለን ሶፍትዌር ኢንጂነርስ፣ ግማሹ ኦር ማጆሪቲው ህንድ ነው የሚሆነው። ወደዛ ነው ሄደው እሱም አልሰራም። what else to do ወደሚለው ነው እንግዲህ ወደዚህኛው ስመጣ አይሰይድ ሰዎች ጋር ጸልይ ስጠይቅም በአንድት በኩል መልእክት መጣና ለምን እዚህ ትምህርት እያስተማርሽ ኢዚቴክ የተጀመረው እንደዛ ነው እያስተማርሽ ኢትዮጵያ ፓስተር አሊም አንዱ ነው ኢንከሬጅ ያደረገኝ የነበረው። ሌላ እህታችን ታለች እዚህ እንደገና ደግሞ ሌላ አሜሪካዊ ናት አክቹዋሊ ጸልያለኝ ወርምቹ ትሬን ወመን እና እዚህ እያስተማርሽ እዛ ስትል አይሰድ ያ ግን በኋላ ታስበው አሁንም በጣም የኛ ሶሳይቲ ነው ቴክኖሎጂ ውስጥ የሌለው በብዛት እና አበሻን ኮሚኒቲ ነው መድረስ የምፈልገው። አሁን በእንግሊዝኛ አናውንስ ካደረው ማጆሪቲው ህንዶቹ ወይ ፈረንጆቹ እንደዚህ ነው የሚመጡት ነው ስቲል ላይክ እዚህም ሀገር ኒዳለው እዛም ሀገር ደግሞ ኒዳለው በሚለው እዚህ ለአበሻዎች በተለይ ሴቶች የጥቁሮች ሴቶች ሾርቴጅ ስላለ ደግሞ በተለይ እና ከነሱ ጀምሬ ወደፊት ደግሞ እግዚአብሔር ካለ ወደ ህንዶቹ ወደ አሜሪካኖች ይሄዳሉ በሚለው ኢዚቴክ ተጀመረ። እኔ ምንም ኢንተረስትም አልነበረኝ ማስተማርም አልወድም አሉ አሁን ሌላ ቦታ የሚያስተምሩ እንዴት ቻሉት ነው የምለው ማለት just I'm a coder, I'm a software engineer, I want to code, I want to just sit in there, I'm not a teacher ነበር የምለው። ግን እግዚአብሔር ይመስገን ያቺ ስትጸልይልኝ አሜሪካና ናት ያልኩሽ ጸልየን ስንጨርስ ውስጤ የሆነ ላይክ አክሴፕት የማድረግ ነገር መጣ። ከዛ ኔክስት ቲንግ ቅድም ያልኩሽ ነው አንቺ ውስጥሽ ማለት ነገር ስላለ አሁን እየገለጽሽ መሄድ ብቻ ነው። ከዛ ስገልጸው ለካ አለው እግዚአብሔር ያከማቸው ጥሩ ኤክስፒሪየንስ ጥሩ ብዙ ነገር ውስጣችን አለ። እርምጃ እስከንጀምር ድረስ ግን ምን እንችላለን አይመስልም። እና ሆነ ብዙ ተማሪዎች መጡ በታችን ረቂቅ የንጉስ ሴት ልጅ አማካኝነት አንድ ኢንተርቪው እንዳንተን ያደረኩት እና አሁንም ተማሪዎች ያሉ እየተማሩ እየጨረሱ ያሉ አሁን ደግሞ ኢትዮጵያ ደግሞ ላሉት ነው ፎከስ እሱ ስለሆነ እንደምፈልገው አላደገልኝም ወይ ደግሞ እንደምፈልገው ይሄድ አይደለም። so it's not about teaching 5 in 11 እንትኖች ወጣቶች ረድቶ satisfied የመሆን ነገር አይደለም ውስጥ ያለው no we need to go out and conquer ቴክኖሎጂው በጣም ፋይናንሻሊ የስራ ዕድሎች ያሉበት ብዙዎች እየተጠቀሙበት ያሉት እና የኛ ኮሚኒቲ ግን እንዳልኩሽ ነው በፐርሰንቴጅ በጣም ትንሽ ነው። so I would love and then ወጣቶቻችን ደግሞ ብሪሊየንት ናቸው ካሰራናቸው የስራ ባህሪ ያለ መስራት ያለብን ነገር አሁን ያዩት ትንሽ እንደው ቴክ ኢት ኢዚ መሆን ያለ መሰጠት ዴዲኬሽን የሚያስፈልገው ምናምን ነገር አለ። እሱ ላይ ከተሰራ እኛ አሁን ብዙ ሲመጡ ወደ እኔ ጋር ስራ አለ ወይ አስተምርሽ እንዴት ነው የምታስገቢ እንደዚህ ነው ስራማ ታውዘንድስ ነው ያለው
አሁን ያን ስራ እንዴት አገኛለሁ ነው ማለት ያለብኝ። እኔ አሁን ከስወዳደር ከህንዶቹ ጋር ወዝናራ ባወደ job ከሌሎቹ እኛ ሌው ሲደረግ እኛም እንደረጋለን እኔ ማብሬ ማለት ነጩም ይደረጋል ሁሉም ይደረጋል ህንዶቹ ኪፕ ያደርጓቸው so my job was what is that one thing that's making them successful ነጩ ምኑ እንዲፈልጋቸው ያርጋቸው ነገር የሆነ ነገር ማለት so ስንተከታተል whatever ማድረግ ያለብኝ ነገር ፈልገው ሌብል መዘጋጀት አለብኝ ማለት ነው that's what they do technology is not something you study once and then you're done that's not what it is you have to be able to proactively get that and train yourself እና ይሄ ፖቴንሻል ያላቸው ስራ የሌላቸው ማለት ማድረግ የሚችል ትሬን ልናረጋቸው የሚችሉ ወጣቶች ያገራችን ወጣቶች desperate የሆኑ opportunity ለስራ opportunity desperate የሆኑ ለስኪል ለማግኘት አሉ እነሱን ሁሉ ግን ሰፖርት ማድረግ አልችልም I was able to support many so what else እንዲመጣ ሁለት ጉዳት አሉ መንፋቀቁ አንድ ያው ሁሉ ወጣት ያለቀሰ የጸለየ ዲፕረስድ እየሆነ ዝም ብሎ ይቀመጣል ፋንዳት ነው ሁለተኛ ነገር ማስ ሆነሽ ማስሊ ትሬንድ ሆነሽ ለምሳሌ 1000 ነው ጌታ ያሳየኝ ማለት ነው 1000 ሰው ትሬንድ ሆኖ ይሄ ደግሞ ሶፍትዌር ኢንጂነሪንግ ስንል ፍሮንት ኤንድ ፓርት አለው ባክ ኤንድ ፓርት አለው ዳታቤዝ አለው ዴቭኦፕስ ሚሉት አለ ፕሮዳክት ኦነር business analyst project manager it's not only coders it's all that so all those skills are needed so if we have very disciplined well trained with a good work ethics god fearing the መንፈሳዊ ሰዎች ማለት ስራው እግዚአብሔር እንደሚያይ መስራት አለብኝ ብለው የሚያምኑ ሰዎች ይፈልጋል ብዙ ሪሞት ስራ ስለሆነ ማለት ነው ከቤትሽ መስሪ ነው እና ያ በዛ ሌቭል ካልሰራን ይሄ በማስ ለሌላው ብዙ ሺው አሁን እነዚህ 1000 ትልቅ ይመስላል እኛ ግን ስንት ሺህ ነው ስራ ፈት የተቀመጡ ምድራችን በጣም ሚሊየንስ አይደል desperate ይሆኑ so 1000 ከዛው ማለት is nothing በቃ ምን ማድረግ ይቻላል በሚለው ነውና እሱ ቢሆኑ ጎሉ ምንድነው በግሎባሊ በዩሮፕም በአሜሪካም በተለያየ ቦታ ኮምፒቲቲቭ ለመሆን እንችላለን ዋይ ያጋ ሲመጡ we have enough በዚህ ስኪል ፕሮጀክት መጥቶ በትክክል በምንም ኤሪያ በሚፈልጉት መሰራት መቻል በኤአይ አሁን ባለፈው አንቺ ሼር ልታደርጊ ትችያለሽ ኤአይ ኢንተርቪው አድርገሽ how much they asked me you know imagine and I told you could bring that to us we could do it whatever they could do we could do it I've done it ሌሎች ወንድሞች አሉ ቶች አሉ ያደረጉት ምንም እነሱ የተለየ ስኪል የላቸው ዴዲኬትድ ሆነ መስራት ያለብን መስራት ነው እሱን ካደረግን we will be able to go to any big company ultimately millions of dollar project መቀበል ትችላለሽ አሁን ግን ችኩት በቃ ሶፍትዌር ዌብሳይት ጽሁን እናነሳላችሁ ልመና ላይ ነው because ሃይላይት ማቀም የለም ትሬንድ የለም ይሄ ለኔ ኢንሰልት ነው ለቴ ነው ያየሁትን ስላየሁ as a software engineer many years የሚፈሰው ገንዘብ ነው የሲክስ ፊገር ሳላሪ ተከፋይ ነኝ ያንዳንዱ ዴቨሎፐር በእንደዛ ነው የሚለው ህንድ ያሉት ካልወር በቀር ማናጅመንት ምናምን እስቲ በጣም ትልቅ በጀት ስራ ነው ሶፍትዌር ዴቨሎፕመንት ማለት ሲያቀር እንደዚህ ያለ ስራ በታውዘንድስ ሌላ አብሮሽ ከሚሰሩት ሀገር እየሄደ ያንቺ ልጆች ብቁ እንዳልሆኑ ያንቺ ወጣቶች የኛ ወጣቶች እንዳልሆኑ ትንሽ $100 ስራ ፈልጊልኝ የመልዛት ፎር ትራይንግ ቱ ዱ an insult their intelligence and የኛ አቅማችን ስለዚህ ፕሮጀክቱ ሲጀምር 5 ሰዎች ላይ ጀምረሽ ከዛ በኋላ ያደገ መጣ አሁን ደግሞ ቅድው ወደ 1000 ማሳደግ ነው 1000 ግን በቂ አይደለም ነው እያልሽኝ ያለሽው በዚህ ሁሉ ሁኔታ ውስጥ እንግዲህ እኔም ባቅሜ ኢትዮጵያ ውስጥ ላሉ ወጣቶች ስራ ለመፍጠር እየሞከርኩ ነው ምክንያቱም እዛ በእኛ እዚህ ምን ከፍለው ትንሽ ብለን የምናስበው እዛ ሰዎች ሰርቫይቭ እንዲያደርጉ ህይወታቸውን እንዲቀጥሉ ይረዳቸዋል በዛ ላይ ሀገሪቷንም መርዳት ነው ኢኮኖሚንም ያንቀሳቅሳልና የበለጠ የስራ እድል ብንፈጥር ለወጣቶች የበለጠ እዚህ ያለውን የስራ ባህሪ ጸባይ ፕሮፌሽናሊዝም እና
የሙያ ብናስተምራቸው ብዙ ወጣቶች ልናድን እንችላለን የሚለው አንዱ ሀሳብ ነው። በተለይ ደግሞ በአንቺ ባለሽበት ፊልድ በኮምፒውተር ፊልድ፣ በቴክኖሎጂው፣ በሶፍትዌሩ ፊልድ እዚህ በጣም ብዙ ሰው እያደገ ትልልቅ ቦታ እየደረሰ ነው። አብዛኛው ደግሞ ትንንሽ የሚባሉት ስራዎች ደግሞ እየተተኩ ነው በማሽን በኤአይ እና በተለያዩ ነገሮች እና ይህንን ለማስቀረትና የሰው ኃይልን እየተጠቀምን ወጣቶቹ እንዴት ማብቃት አለብን፣ የትኛውን ይማሩ የሚለውን ትምህርቱን እየመረጣችሁ እየሰጣችሁ ወደ ስራ እንዲገቡ ነው እያደረጋችሁ ያላችሁት። ትምህርቱን በዋናነት የምትሰጪው አንቺ ነሽ? አዎ። ሰው ራይት ናው በዋናነት ፕሪ-ሪኮርድድ ነው ኦልሬዲ ከሪኩለሙ ኮርሴራ፣ ዩደሚ ምናምን ይባላሉ። ሌሎች ትምህርቱ የሚሰጡ እንትኖች አሉ። ገብተው ያውቁታል። በብዛት ገቢ ከሪኩለሙ አለ። በቃ ሊሰን ዋን ሊሰን ቱ ሊሰን ስሪ ያለ እና 7 ወር የፈጀ ፕሪፓሬሽን የተደረገበት ትምህርት አለ ኦልሬዲ። በእንትኑ ያው ወጣቶችም ሲመሰክሩ ሪኮርዲንግ ላይ ይሰማሉ የሚማሩት ማለት አንዳንዶቹ ኦልሬዲ የተማሩ ናቸው እኔ ጋር የሚመጡት። ግን እንዴት ነው በጣም አንድ ባለሙያ እዛ ውስጥ የከረመችና ከውጭ አሁን ተምራ ዳቦ ምትጋገር እኩል አይደለም የሚሆነው። እዛ ውስጥ ገብቼ ነው የሚመጡትንም ማሰልጠን ያለብኝን እያሰለጠንኩ ፕሮጀክት ሪሊዝ በዛው ስለከረሙ ምንድን ነው የሚጠቅማቸው ኮምፒቲቲቭ ለመሆን በቃ መጥተው እኔ ጋር ሲጨርሱ ሲሄዱ በቃ ኮንፊደንት ዌል ፕሪፔርድ ቱ ቢ ኤብል ቱ ዴቨሎፕ ሶፍትዌር ፍሮም ኤ ቱ ዚ የሚለው ነገር ምንድን ነው የሚያስፈልጋቸው ተብሎ በጥንቃቄ የተሰራ ነው ከእግዚአብሔር ኃይል ጋር እግዚአብሔር ረድቶ። በጣም አሪፍ። በዚህ ፕሮሰስ ውስጥ በዚህ መንገድ ላይ በጣም ገጠመኝ የምትዩን ፈተና? ምክንያቱም እንደሰማሁት ከሆነ ብዙ ዋጋ የሚያስከፍል ነው ስራው። ተማሪዎቹ የሚከፍሉት ብር የለም። እንደውም ለተማሪዎቹ የሚያስፈልገውን ነገር ማድረግ ይጠበቅብሻል አይደለ? አንዳንዶቹ ኮምፒውተር ላይ ኖራቸው ይችላል፣ አንዳንዶቹ ስልክ ላይ ኖራቸው ይችላል። ስለዚህ ትምህርቱን ለመከታተልም የሚያስፈልጋቸው ፋሲሊቲዎች አሉ፣ ኢንተርኔት ላይ ኖራቸው ይችላል። እና እንዴት ነው ትምህርቱን የሚከታተሉት የሚለውን በአጭሩ ብትነግሪኝና ከዛ ደግሞ አንቺ ምን አይነት ሰፖርት ነው እንዲያገኙ እያደረግሽ ያለሽው ከትምህርቱ ባሻገር የሚለው ነው። በጣም ጥሩ። ሰው የመጀመሪያ 5ቱንም ከዛ የሚቀጥሉት 5ቱንም 2023 ላይ ገቡትን ለሁሉም ላፕቶፕ ልክ ያለው ከዚህ ገዝቼ የላቸው እንዳልሽው ነው። እሱ ሁሉ ይጠበቅብናል። ሶ ሞስሊ ከራሴ ማለት ትችላለሽ። ይሄ መቆረስ የሚለውን ነገር አሁን ይህን ለህብረተሰቡ ይዤ ስመጣ ጥሩ ጥያቄ ጠይቅሽኝ። ስንቆረስ ነካ ነካ አይደለም፣ በቃ የትም አያደርስም። ነካ ነካ የትም አያደርስም። ስኮላርሽፕ ለምንሰጣቸው አሁን 3500 ኮርሱ 70% ዲስካውንት አንደኛ አድርግ ያለው how low can I go የሚለውን ማለት ነው። ቢኮዝ ጎሉ ብዙ በተቻለ መጠን ብዙ ለብዙዎቹ ዕድል ለመስጠት ነው። how low can I go በሚለው ላፕታፕ ያስፈልጋቸዋል ለሌላቸው ለሱ መከል አለብን፣ ለኢንተርኔት መከል አለብን። በሶስተኛ ደረጃ ሰፖርት የሚያደርጉ መቀጠር አለበት እነሱ። እኔ አሁን የኔ ከሪኩለም ፕሪ-ሪኮርድድ ነው but we have meetings accountability meetings አለን። በጣም ኢንጆይ የሚያደርጉት ሁሉ once a week በአንድ ሰዓት መጥተው ወሰዱ ብሎ በሩቁ አይደለም። ይሄ ሶልጀር እንደማሰልጠን ነው። ክትትል አለው ማለት ነው። ክትትል አለው። you have to do your assignment. there's assignment every week. they listen to the lesson and they do the assignment and then workshop አለ። ጥያቄ ካለ ደግሞ workshop አለ። እርስ በርሳቸው workshopን ይከታተላሉ ማለት ነው። እነዚህ ሁሉ ፋሲሊቴት 1000 ሰው ሲመጣ ላፕቶፖች አሉ መገዛት ያለባቸው። እንደገና ደግሞ ሰፖርት ከራሳቸው የሚቀጥለው ደስ የሚለው ፓርቱ ነው። የስራ ዕድል ይከፈትላቸዋል። ከዛ ከነዚህ መካከል አሁን የመጀመሪያውን ስኮላርሺፕ ከሰጠው ለአንዱ የስራ ዕድል ተከፍቶለታል። ሜጋ ይሰራ ይሄ ጉጉቴ ነው። ለሁሉም ልጆች እንደዚህ ቢሆን ይሄ ጉጉቴ ነው። because they deserve this. I mean they deserve, honestly speaking, even ላቸዋለሁ እኔ ራሴ የምከፍለው ያሳዝነኛል because I don't have አቅም ስለሌለኝ። ግን የሚገባቸውን ሌሎች ያገኙትን እኔ ያገኙትን ስለማቅ ከዚህ ሁሉ ድካም በኋላ ሃይ ስኩል ጨርሰው ካሌጅ ሄጄ እኮ ህይወት እኮ ለመቀየር እኮ ነው ኮሌጅ የሚገባ። እስታሪው የ6 ወር ኮርስ አይደለም የሚወስዱት፣ የ1 ዓመት ኮርስ አይደለም፣ የ4 ዓመት የመሰጠት የትጋት ፍሬ ነው። ከዛ ወጥተው የሚሰሩት ስራ ያማል። አንዳንዶቹ ወደ ግብርና ሄዱ ይባላል፣ አንዳንዶቹና እንደውም ጥሩ ነው ስራ የሌለውና ቤቱ ተቀምጦ ያለ ሱሳይዳል ውስጥ ዲፕሬሽን ውስጥ እየገባ ያለ በጣም ብዙ ወጣት አለ። እሱ ትክክል ነው። አሁን እኔ ከኔ መካከል አሁን የመጀመሪያ ባቾቼ ከ10 ወደ 5ቱ ዲፕሬስድ ሆነው በርዘክት ተቀምጦ ነበር። መተውም ደግሞ ይመሰክራሉ። ባንቺ አጋጣሚ ከመጣ አንድ ደግሞ ያው ራሷ
ሬዲ ስትሆን ታትናገራለች። ራሷን ልታጠፋ ነበር። ኦልሬዲ አንድ አቴምፕት አድርጋለች። በሁለተኛው የሚሰማው እግዚአብሔር ለዚህ ነው የጸሎት መልሱ ነው የሚለው እንትን ይገባሽ። ሁሌ ለኛ እዚህ እንደ ልመና ነው፣ ለነሱ ግን የመኖርና የመሞት ጉዳይ ነው። በጣም ለእግዚአብሔር ደግሞ ማን ይላክልኛል፣ ማን ልላክ ነው፣ ማን በጀት አለው፣ ማን ሼው ይቆረስልኝ ነው። ኢየሱስ ተቆርሶ ነው ያስተማረ። ፋሲካችን ዛሬ የሆነው ኢየሱስ ተተፍቶበት ነው፣ ተቆርሶ ነው። መቆረስ ከሱ ተምረናል። እኔ አሁን እንደዚህ አይነት ሚዲያ አልፈልግም አልወድም ማለት ኢትስ ናት ሚ ሎርድ በዚህ መንገድ ባልሄድ ያውቃሉ ተማሪዎችን ብዙ ኢንካሬጅ የሚያደርጉኝ እንጂ you have to go out የሁሉ ነገር ያለሽ ለትውልዱ ለምናምን በጭንቅቴ ታስረነብኝ ነው ሞት ምህልሜ ምን ላድርገው ቪዥኔ ምን ላድርገው ጌታ ሆይ ይሄ ጽዋ ከኔ ይለፍልኝ እኮ ለሌሎቹ ሚዲያው እንደዚህ ለሚመቻቸው እኔነትሽን ከከባሪው ሰው በቃ ተሰባበሪ ከበሪ ይተፋብሽ መተፋት ነው እንደዚህ ነው መለመን ደስ አይልም ለኔ አስፈልገኝ የሲክስ ፊገር ሳላሪ ፕሮፌሽናል ማለት አቁም ያለው እሱ ነው ለዚሁ ስራ ቢኮዝ እንደ ነገሩ የሚሰራ ስራ ስለሚደ ከዚህ ነገር ኢዘር ኦሊን ነው ኦር ድሮፕ ኢት ነው አይሰራማ why would I waste my time ፕሮፌሽናል ለማስተማር የምሞክራቸው ልጆች የስኮላርሺፕ የሚያገኙት that's what I tell them ሲመጡ ኔጋ እንዲህ ነው ዙም ከፍተው ነው የሚማሩት ተደብቆ ምን ብሎ ነገር የለም በቃ are you in are you serious then you have to get up in the morning you have to do the work you have to do this ከዛ በኋላ ነው ሰክሰስፉል የምትሆኑት ሰክሰስፉል የማይሆኑበት ነገር እንደረዳው እንደ ነገሩ አርቄ ለኔ ምን ይጠቅመኛል ኪሳራ ነው ማባከን ነው ይገርምና ከመጀመሪያው አመት በኋላ ሁለተኛው አመት ላይ አየሁትና መስራት ይችላሉ እኔም መስራት ይችላል አቅሜንም አየሁት እግዚአብሔር ይረዳናል ግን ዋጋ መክፈል አለብኝ ስራዬን ሁለት ወዶ አይሆንም ይሄ ፉል ታይም ስራ እንደሆነ ገባኝ ስለዚህ ፉል ታይም ነገር ማለከትና ስራሽን ብቻ ግን አይመስለኝም ምክንያቱም ከዛም ውጪ በጣም ብዙ ሳክሪፋይስ ያደረግሻቸው ነገሮች አሉ በተለይ ወጣቶቹን ለማስተማር እንዳልኩት ፋይናንሻሊ መለመድ ካለመድሽ ሶሻል ሚዲያ ላይ መውጣት ማትፈልጊ ከሆነ ገንዘቡን ማግኘት በጣም ከባድ ነው አሁን በዚህ ሰዓት ለእርዳታ መስራት በጣም የሚከብድ ነገር ነው እኔም ፈንድሬዝ አድርጌ ምናምን በተለያየ መልኩ ሞክሬው አውቃለሁና እስቲ ብዙ ጊቭ አፕ ያደረግሻቸው ነገሮች አሉ ቤትሽን እስከመተው የራስሽን ንብረት በዚህ አጋጣሚ ባለቤትሽን በጣም ማድነቅ ፈልጋለሁ ይሄንን ህልም ድሮፕ አርጊው ማለት አርጊው ሳይል በጣም ሰፖርት አድርጎሽ እንግዲህ በሱም ፍቃድ በጣም ብዙ ፐርሰናል የሆኑ ነገሮችን ሉዝ አድርገሻል ሳክሪፋይስ አድርገሻል እሱን ተተሽ ነው ይሄ ፕሮጀክት እየቀጠለ እስካሁን የቆየው ትንሽ በደንብ ቻሌንጅ ያደረጉሽን ጊዜያቶች ብትነግሪንና አይ ቲንክ ትንሽ ደቂቃ አለን በዛ ውስጥ ሼር ብታረጊኝ ደስ ይለኛል so አንደኛ ያው በረቂቅ ጋርም ባለኝ ኢንተርቪው አድርጌዋለሁ ተናግሬያለሁ የመጀመሪያው ቤቴ ነው ሃሌሉያ ደስ ይለኛል ያስቀኛል ቤትሽን ረጂ አለ በቃ ተከተለኝ ሲላቸው እኮ ሽጡና ተከተለኝ ያለኑ ሽጡና ተከተለኝ ስለው ማን ይችላል በቃ እንግዲህ ነው እኔ ደግሞ ቤቴ I was so ready ሃና በጣም በቃ ማለት ምንም እስካሁን ስንዞር ከአንዱ ሀገር አንድ ሀገር እየሄድን ስለነበረ I was ready and I was ready አንቺ ሬዲ ነኝ ስትይ ታዩ ስንሲልሽ ጌታና ነው ይሄ እንደውም ገና አሁን ደግሞ ይሄንንም ታርጀዋለሽ ሰው ቤት መስራት የለም ነው ሙሉን ረቂቅ ጋር ኢንተርቪው ይሰሙታል እንዴት እንደተናገረ አይ ኦኬ አልሰራ ሳታስተምሪ የሚለውን ነገር ባለቤቴም እግዚአብሔር ይባርከው እንዳልሽው ነው ተስማማ ግን እዚህ ጋር መናገር የምፈልገው እግዚአብሔር ይሄን ረዱልኝ ይሄን አርጉልኝ ሲል ከዛ ደግሞ መጥፎኛን ያራቅሶ ሜዳ አምላክ ማለት ነው ጌታው በዛ ነው ለምናምን እንላለን አሁን ኢማጂን ኢትዮጵያ እጄ ነው ኢትዮጵያ ስቴት ያለሽ ሁሉ ምጥጥ አርገሽ ነው የምትጨርሽ የዘመዱ ብዛት የምን ሁሉ ባለሽ ሁሉ ኃይል ሄደሽ አርገሽ ነው የምትይዙ ከዛ ተመልሰሽ ስትመጪ ደግሞ ቤትሽን ማድረሽ ቀጥይ ስትባይና የሰርፕራይዝ ያደረገኝ ከአመት በኋላ ልጆቹን አስተምረው ተመርቀው ከጨረሱ በኋላ ኢኮኖሚ ወድቆ የነበረው ኢኮኖሚ ይበለጠ ወደቀ last 2008 ነው እኛ ቤቱን የገዛ ነው እና የዛኔ ስንገዛ አሁን ያለውበትን ቤት
ወደ 800,000 ነው ምናምን አካባቢ የነበረ ቤት ወደ እኔ በጀት ወረደ። ወደኛ ቤት ወደ 300 ምናምን የዛሬ ዓመት ብንገዛው በሰፈሩ ለማለፍ አይቼው ዋጋው ኖ እኛ we can't afford this። ስለዚህ እኔ ደግሞ ጉራ አልፈልግም like አፎርድ ካላረኩት ገብቼ ጊዜ ማቃጥልኝ በእናትህ እንዳልኝ ሂድ ለፍ ብዬው ነው ያሳለፍኩት። ያሰብኩት በአመቱ ወረደና ይሄ ቤት ከቤቱ እንደውም ከግቢው ያው ጌታ ማየት ነበረብኝ። አየሽ ይር በቤት ማየት ነበረብኝ እግዚአብሔር እንዳይፈልገው ይር ሌተር ከግቢው ውስጥ አንደኛ የሚባለውን ትልቁን ቤት በራሳችን በጀት አውርዶት እሱ ሲሆን በትክክልም ወር ስለወረደ ማለት ነው ተሳስተው ነው የተፈራረሙት። ልጅ ሴትዮዋ ቸኩላ በቃ ይሄን ስፓት ደግሞ ስፓቱ ራሱ ዋው ምን አይነት የታደለ ሰው ነው እዚህ ጋር የሚሰራው ምናምን ብለን ነው ያየነው። ቤቱን ስናይ ግቢውን ደግሞ ኮል በቃ የመጨረሻ የታደለ ነው ምናምን ብለን ስንል ይሄ ቦታ ተለቋል ቢኮዝ ሴትዮዋ አፎርድ ስላላረገችው እናንተ ከፈለጋችሁት ቦታ ሊያዝላችሁ ስትል ድንገት ነው ያለው አንድ ብንችለው በጣም ደስ ይላል። በኋላ ካልኩሌት አድርገን በእኛ በጀት ወረደ። የስ ብለን ተፈራረምን ማለት ነው። ቫኬሽን ሄደች ስትመለስ ደወለችልን። ኦ ማይ ጋድ አለች ለእናንተ የሰጣችሁ እንትን አንድ ባኞ ቤት ሙሉ ባኞ በነፃ ሰጥተናችኋል ከእናንተ ምንም ሳናተርፍ። ይኸው የጌታን ስራ እናንተ የምትከፍሉት ለማቴሪያልና ለስራቸው ለሰራተኞች ነው እንጂ አዘ ቢልደር እኛ ከእናንተ አናተርፍ። ከመሳሳት የተነሳ ስለተፈራረሙ ምንም ማድረግ አይቻልም። ተፈራርመዋል፣ የምናደርገውን አድርገናል። ስለዚህ ግን ኢኳል ምንም በእናንተ ሳናተርፍ እኩል እንድንሆን የአንድ ባኞ ቤት $4,000 መልሱልን፣ እሱን አጅስት አድርጉልን ብለን ተለምነን እውነት ነው እኛ ራሳችን ግራ ገብቶን ነበር እንዴት ዋጋ መለስን። ከዛ ደግሞ የዛኔ ፕሬዚደንት ኦባማ ነበረ በዚህ ጊዜ ቤት ለምትሰሩ ለሲንግል ከሆናችሁ 6,000 7,000 ካፕል ከሆናችሁ 12,000 14,000 አለ ታክስ ፍሪ ተመልሶላችኋል። ጌታ ቤት ብቻ አይደለም የሚገዛልን ቤቱ ትልቅ ፈርኒቸሩን መግዣው ሰጠን ማለት ነው። ለድሃ የሰጠ ለእግዚአብሔር አበደረ። ከዛ እንደገና ደግሞ አዲስ BMW መግዛት ለጉራ አይደለም። አሁን እዚህ ላይ BMW ምናምን ስንል እንዳይመስላችሁ ነው ወደዋለሁ እሱን መኪና ግን አይ ሪዝነብል ታይሚንግ ሶን ያልኩ የቆየሁት ነገር ነው። ሶ ዩድን አሲም እንደዚህ ቤት በምትገዥበት ጊዜ እንደዚህ በካሜሪ ዶ በምከፍለው በነበረው ዋጋ በጣም በወረደ ኢንተረስት በኦንላይን ነው ጌታ የሰጠኝ ማለት በኦንላይን ነው ጨርሼ እጂ ይክናድርግ በዛ ዋጋ በካሜሪ ዋጋ ሰጥቶኝ ብዬ አዲስ መኪና ገዝቶ ጌታ እግዚአብሔር ነው በሚገርም ሁኔታ። እንደገና ይሄ ቤት ብዙ ሰው ተባረከበት። ሰርተን ስንጨርስ ክሎዚንግ ኮስት ይባላል እዚያ ጋር ታውቁታላችሁ። ቴክኒሽን ነው ትይዩ ቼኩን ይዘን ስንሄድ ኖ እኛ ቼክ እንሰጣችኋለን እናንተ አልባል እስከዛ ድረስ ሶ በቃ ኢትስ አሜዚንግ ሰው እንዳልሆነ የምታውቂው ልክ አሁን የሚገርም ነው በጣም እንደናንተ ሰርግ እንዳልኩሽ እናንተ ተደጋግሞ ቢታይ ሙቪ ነው። like I said I want to make a movie but your story እናንተ ስቶሪ like again the movie ነው እንዴ ማለት ነው ጨረስኩት። የሚገርም ነው ያ so እንደዛ አድርጎ እግዚአብሔር አባል እና አሁን በሁለተኛው በ2023 ደግሞ ዋጋ መክፈል ጥሩ ጥያቄ ነው የጠየቅሽኝ። እኔ እዚህ $20 እየጠየቅኳችሁ አይደለም አርጉ by the way $20 እየናቅኩ አይደለም but I'm saying when you do it as you're doing it unto the Lord እሱ ደግሞ ሲሆን sacrificially ይጠይቃል። like ለልጆቻችሁ እንደምትከፍሉ ረቂቅ ጋም የተናገርኩት ነገር አለ። እኔም ጌታ ሲናገረኝ የተናገረኝ ለእህቶችሽ ለወንድሞችሽ ለእናትሽ ለአባትሽ በደንብ ተቆርሰሻል ጎበዝ በረከት ሆነሻል ቤተሰቦችሽ የሚመሰክሩልሽ ግን አንድ ድሃ ግን አልተቆረሽ እሱ ነው ወደ እኔ የመጣውና ድሆች ግን የኔ ልጆች ናቸው። ድሆች እግዚአብሔር ናቸው። ወጣቶች የኛ ልጆች የማይመስሉ የእግዚአብሔር ልጆች ናቸው። አይገርማችሁ? ለልጆቻችን በጀት እናስረክላቸዋለን ፓስ እናስቀምጣለን። አንድ ልጅ አንድ ሰው 1,000 ከፍሎ ለመስጠት ለማድረግ ተራራ ይሆንብናል እኮ የኛ ስራ በሁለተኛው ዘር 2023 ላይ ደግሞ ያለኝ
BMW የነበረች ማለት 2026 ነው 2016 ናት ያረጀች አለች። ያኔ ደግሞ ገና አሁንም ራሱ ገና አንሞላትም 10 ዓመት ግን አዲስ አወጣለሁ እያልኩ ያሰብኩ ነበር። አይቼ ሞዴሉ ሁሉም ብዬ ልክ እሱ ክፍያ ደግሞ ሲያልቅ አዲስ አወጣለሁ። ኢትዮጵያ ደግሞ ሪል ስቴት አንድ ቤት አለ ጨምሮ ይገዛለህ የሚል እንሰራለን ብለው የነበረው ሰው ሁለቱም አቦርት ደሆነ ማለት ነው። ሁለቱም ይደረግ ሪል ስቴቱ በቃ we have enough ማለት በቃ ይሄንን ማድረግ ብንችል ገባሽ። ግን መኪና እሷን ማለዳም ብዬ ያው አልገዛም ብዬ በሱ ገንዘብ ነው አክቹሊ እሱ ገንዘብ ነው ወደ ወጣቶቹ ደሞዝ እየከፈልኩ ለማሰልጠን የተጠቀምኩበት። እስካሁንም አልገዛው እንገርምና ይሄ በጣም ትልቅ ዋጋ መክፈል ነው። መቼስ ብቻሽን ብዙ ነገር ተሸክመሻል። ወጣቶቹን ምስክርነታቸውን እየሰማው ነበር። በጣም የሚገርም ነው። አሁን በስተመጨረሻ ለሚሰሙን ሰዎች ማለት የምትፈልጊው ነገር ካለ በተለይ ደግሞ እኔ ወጣት ነኝ። በእኔ መንገድ እንደ ሌኒ አይነት ሰዎች ብዙ አልነበሩም። ያገዘኝ የረዳኝ ሰው አለ። እንደዚህ ግን ዋጋ ከፍሎ እኔ ላይ ኢንቨስት አድርጎ ምናምን እንደዛ አልነበረም። እንደዛ አይነት ሰው ማግኘትም እድሉ የለንም እኛ እና እዚህ ሀገር ግን እርስ በርስ ሲረዳዱ አያለው። ሌሎችም ኮሚኒቲዎች እርስ በርስ ሲረዳዱ መንገድ ሲከፈትላቸው በጣም ብዙ ድርጅቶች አሉ ህንድ ላይ ሌሎች ሀገሮች ላይ ሰው የሚቀጥሩ እና ብዙ ስራዎች አውትሶርስ ይደረጋሉ። ኢትዮጵያ ግን ብዙ አውትሶርስ አይደረግም። እንደውም እኔ ሰምቼ ማላቅም አውትሶርስ የሚደረግ ስራ እንዳለ ማለት ነው። ስለዚህ ይሄ ትልቅ እድል ነው ብዬ አስባለሁ። እኔ በበኩሌ ከሌኒ ጋር በዚህ ፕሮጀክት ላይ እንደዚህ ተባበሩ፣ ወጣቶችን እንድትረዱ፣ እንድንረዳ፣ እንድናግዝ አደራ ማለት ፈልጋለሁ። አንቺ ግን በስተመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ሼር አድርገሽን ብንጨርስ ደስ ይለኛል። እሺ ያ በጣም ምለው ምንድነው በሶስት ነገር ልትተባበሩ ትችላላችሁ። አንድ ስፖንሰርሺፕ like I said አሁን 1000 ሰው ስፖንሰር ለማድረግ ትልቅ ይመስላል እንጂ 1000 አኛውን 1000 ፕሮፌሽናል እና ቢዝነስ ፒፕል የለንም ያንን ከፍሎ ማድረግ እንችል። I really challenge you guys ፕሮፌሽናሎች ቢዝነስ ፒፕሎች 10,000 ካላችሁ አድርጉት። ያው እንግዲህ የተናገረ የከፈልነውን እየተናገርኩበት በሺህ ባባዛው በጣም ብዙ ነው። ሶ የኛን ያህል ከኛንም ልትሰርፕራይዝ የምታረጉንም ካላችሁ ጸልዩበትና ጌታ ያላችሁ 100 ማድረግ ይችላል። እኛ ሀብታሞች አሉ ብዙ። ሶ እዚህ ሀገር ምንድነው የምናየው እንደዚህ ነገር ትልቅ ቼክ ሲከፍሉት ያለ ሲያመኑበት ነገር ካመናችሁበት የትውልዱ አጀንዳ የሚታመንበት ነገር ነው። ምን በቃ አይተናል፣ ብዙ ሰቆቃ አይተናል፣ ብዙ ሀዘናቸውን አይተናል። አሁን ግን የምንቆረስበት ጊዜ ነውና በዛ ተቆረሱላለሁ ግን ትንሽ ማድረግ የምችሉትን ኢንካሬጅ ማድረግ ፈልጋለሁ። $100 like we're with you you know ማለት አብረን ከወጣቱ ጋር ምን የሚለው ደስ ይላል። በሁለተኛ ደረጃ ሶፍትዌር፣ ዌብሳይት፣ አኒሜሽን ቪዲዮ like እንሰራለን። አሁን እዚህ ሀገር የተማሩት ተማሪዎች አሉ ፍሮንት ኤንድ የጨረሱ ስራ እድል እነሱ መስራት ይችላሉ። በደንብ ዌል ትሬንድ ይሆናሉ፣ ብቁ ይሆናሉ። ሶፍትዌሮች መስራት እንችላለን። ኢትዮጵያም አሉኝ እዛም አሉ። ያም እንኳን ቢሆን ትልቅ ፕሮጀክት ካላችሁ ደግሞ ኢትዮጵያም አብረናቸው የምንሰራቸው አሉ። bring your software need ዲጂታል እመኑ። ወደ ህንዶቹ ጋር ብቻ አትሂዱ፣ ወደኛ ጋር አምናችሁ ሪስክ ወሰዱብን። እኛ ታምነን ነው ዛሬ እኔ እዚህ ጋር የደረስኩት። አሜሪካኖቹ አምነውብኝ፣ ህንዱ አምነውብኝ ነው ዛሬ ሰውን ለማስተማር የበቃሁትና እመኑብን፣ እናኮራቸዋለን። በዲስካውንት ጥሩ ስራ እንሰራላቸዋለን ማለት ፈልጋለሁ። በሶስተኛ ደረጃ ቴክኖሎጂ ትምህርቱን ከዚህ ሆናችሁ መውሰድ ትችላላችሁ፣ ከዩሮፕ ሆናችሁ መውሰድ ትችላላችሁ። ከፍለን በመማር እኛ ራሳችንን መማር ስለምንፈልግ ምን እናርግ ለምትሉ ገብታችሁ ዌብሳይታችን ከስር ይኖራል፣ ጎፈንሚ ሊንኩ ከስር ይኖራል። በዛ በመግባት ልትደውሉልኝም ትችላላችሁ፣ ልትደውሉልን ኮንታክት ታደርጉን ትችላላችሁ። ኮርሱን በመውሰድ በዛ አብራችሁ ልትሆኑ ትችላላችሁ። በተለይ ሴቶች በእውነት የጥቁር ኩራት እንድንሆን ፈልጋለሁ ወስደን። በጣም አሪፍ፣ በጣም ነው ደስ የሚለው ያሳለፍነው ጊዜ። እኔ ብዙ ነገር ካንቺ ተምሬያለሁ። ዋጋ መክፈል፣ ህልም ላይ ፎከስ ማድረግ፣ ሙሉ በሙሉ ደግሞ መግባት የምንገባበት ነገር ውስጥ በግማሽ ልባችን ሳይሆን በሙሉ ልባችን መግባት እንዳለብን እና ቪዥናችን ዋጋ ያስከፍልናል። ደግሞ ምን ያህል ፍሬ እንዳለው አይተናል ባንቺና። እግዚአብሔር ይባርክሽ፣ በምትሰሪው ነገር ሁሉ እንድትከናወኝ ምኞቴ ነው። ደግሞ ብዙ የሚያግዙሽ ሰዎች፣ መልካም ሰዎች እንደሚመጡ አምናለሁ። ስለዚህ አሁን
አሁን በነገርሽን መሰረት እናንተ ጋር ስራዎቻችንን በመላክ እናንተ ጋር ባሉ ልጆች እንዲሰሩ በማድረግ ድርጅቱን ፕሮጀክታችሁን ማገዝ እንችላለን። እንደገና ለወጣቶችን ስፖንሰር በማድረግ ማገዝ እንችላለን። እነዚህ በድጋሚ እንገናኛለን ብዬ አስባለሁ። ሌኒ በጣም ነው ማመሰግነው። በርቺ። ቴንክ ዩ አና በጣም አመሰግናለሁ። ባጭር ኖቲስ አቬለብል ሆነሽ ስለተገኘሽ ተባረኪ። እግዚአብሔር ደግሞ አብዝቶ ኢትዮጵያ እንደጀመረው እዚህ ደግሞ ለትልሽ በረከት ያርግሽ። ለሴቶች በጣም ብርታት ይሰጣል። ቴክኖሎጂ ላይ ሴቶችን ያበረታታል። ይሄ በጣም ትልቅ የሆነ እድል ነው። ምክንያቱም እስካሁን የገጠመኝ ይሄ ነበረ፣ ሴቶች አይችሉም የሚለውን ትልቅ ተጽዕኖ ስለነበረ ያ ሞር ግማሽ ፐርሰንቱ በላይ ለሴት ነው እድል እየሰጠ ያለው እና ይሄ ማለት ወንዶችን ያካትት ማለት ሳይሆን ሁሉንም ያካትታል ግን ሞር ትኩረት እየሰጠ የሚገኘው ለሴቶች ነው። ለዚህ ድርጅት መስራች ለኮፍኔት እና ለኢዚቴክ ካምፓኒ መስራች ለሆነችው ለእሌኒ ዘገየ በጣም እናመሰግናለን እና ማስተላለፍ እንፈልገው መልእክት ኢዚቴክ የሚሰጠው የኦንላይን ኮርሶች አሉ። ከሷ ጋር አድርገው ቢሰሩ ማለት ብዙ ትርፋማ ብዙ ወጣትን ብዙ ሴትን ትርፋማ ማድረግ እንችላለን። ተምሮ መመረቁ ብቻ ሳይሆን ስራ የማግኘቱ ሂደት ነው። ቤተሰብን መርዳት ባለብኝ ሰዓት ላይ እንደገና ቤተሰባችን ሲረዳ ሲያግዝ የሆነ የሚሰማሽ ፊሊንግ አለና ስራ እንግዲህ ያው ማስታወቂያዎች ይወጣሉ፣ እነሱን እናያለን እንሄዳለን። ያው ግን የማግኘት ፕሮባቢሊቲያችን በጣም ዝቅተኛ ነው። ጊዜ ብዬ ማስበው ያው ያለ ስራ መቀመጥ እና በኮፍኔት ለመግባት ለኔ ለህይወቴም ለውጥ ሆኖልኛል። እና ኢዚቴክ ውመንን ለመርዳት የሚፈልጉ ሰዎችን ስራው ዓለም የገባ ነው ከውጭ ባለችዋን በሌዲ አማካኝነት በተደረገልን ድጋፍ ነው እና የእሷ ትልቅ ኢንካሬጅመንት እየከፈለች ነው ያስተማረችን ምን ብዬ ነው የምናገረው እና ያንን ማግኘታችን ኦልሬዲ ቀጥሎ ላሉ ስራችን ደግፎናል ወይም አግዞናል። በውጭ ያሉ ኢትዮጵያኖች ብዙ ስኬታማ ሰክሰስፉል ያደረጉ ኢትዮጵያኖች አሉ። ብዙ ሴቶችም ወንዶችም ልጆች ወጣቶች አሉ። ለእነሱ ስፖንሰር ሆነው ይህን እድል ቢሰጧቸው ስኬታማ ይሆናሉ። ማለት ዝም ብለን ከምንረዳ ጀስት እውቀት ላይ ኢንቮልቭ ብናደርግ ብንንቀሳቀስና እነዛን ሰዎች ብናገዝ ወጣቶችን ብንረዳ ነገ ላይ የተሻለችን ኢትዮጵያ ይፈጥርልናል ብዬ አስባለሁ። ስራ ላጡትም ወጣቶች ጥሩ የስራ እድል ይከፍታል ብዬ አስባለሁ እና በውጭ ላሉት ኢትዮጵያኖች አቅም ላላቸው ኢትዮጵያኖች ማስተላልፈው መልእክት ምንድን ነው? ወጣቶች እንዲረዱ ስፖንሰር እንዲያደርጉ ኢዚቴክ ፎር ውመን አዲስን የትምህርት ስርዓት ይዞ መጥቷል እና እዛ ላይ አንድን ኢትዮጵያዊ አንድን እህት ወይም አንድን ወንድ ወጣትን ልጅ ቢረዱ ስኬታማ እነሱም ደስተኛ ይሆናሉ በሚያዩት ፍሬ ብዬ አስባለሁ እና ይህንን ሳላስተላልፍ ማለፍ አልፈልግም።